ስግደት በቤተ ክርስቲያን ተገቢ ነው። በእግዚአብሔር ፊት የምንሰግደው ስግደት ማለት ነው። አንዳንድ ሰዎች በእግዚአብሔር ፊት የሰገድን አይመስላቸው። ስግደት ማለት ምን ማለት ነው ብዬ ነው አንተን የምጠይቅህ። አሁን ተንበርክከው ሲጸልዩ አይታቸው ታውቃለህ? በፊቱ አዎ፣ በእግዚአብሔር ፊት ነው የምንሰግደው። በፊቱ ለማለት ይከብደኛል። ተንበርክከው አይቻቃል። በእግዚአብሔር ፊት መሆኑን እርግጠኛ አይደለሁም ብሎ መመለስም አይገባም። ቤተ ክርስቲያን የአምልኮት ስግደት የምንሰግደው ለእግዚአብሔር ብቻ ነው። በጉልበት መንበርከክ አለ፣ እንደገና በግንባር ተደፍቶ መስገድ አለ። ለምሳሌ አብርሃም በዘፍጥረት 17 ላይ እንደምናየው በግንባሩ ለእግዚአብሔር ሲሰግድ እናየዋለን። ተደፍቶ ይላል። የአምልኮ ስግደት ለማንም የማይሰገድ ስግደት ነው። ከዚያም በተረፈ ደግሞ ለመላእክት እነ በለዓም ተደፍተው በግንባራቸው ሲሰግዱ አይተናል። የአምልኮ ስግደት ግን አይደለም። እዚህ ላይ ነው አሁን ሰዎች ግራ የሚገባቸው። ስግደት የተሰገደው ሁሉ ሰው እጅ የነሳ ነው ሁሉ አምላክ ነው ብለን አይደለም፣ አስገኝ ነው ብለን አይደለም፣ ፈጣሪ ነው ብለን አይደለም። በልባችን ውስጥ የሚታስበውን በእምነታችን የሚገለጠውን የአምልኮ ስግደት የምንሰግደው ለእግዚአብሔር ብቻ ነው። በሁሉ ስፍራ የሚገኝ ነው እግዚአብሔር አይደለም። የትም ስፍራ ሆኜ በፊቱ ነው የምጸልየው። ወደ ምስራቅ አይደለም እንደተለመደው ወደ ምስራቅ ወደ ቤተ መቅደስ ወደ ሰለሞን መቅደስ እሱ የተሻለ ኪዳን ነው። ወደ ምስራቅ ተመልከቱ ሲባል አቅጣጫን አይደለም እየጠቆምን ያለ ነው። ይኸውላችሁ ጉዳዩን በጥልቅ አለመረዳት ነው። ወደ ምስራቅ ተመልከቱ ማለት ልቦናችን በሰማይ እንዲያድር ነው። የሰማዩን አምላክ በውስጥ በህሊናችን በልባችን እንድናየው ነው። ምስራቅ ማለት እሱ ነው። ለምሳሌ ዳዊት ሲዘምር በምስራቅ በኩል ወደ ሰማየ ሰማያት ለወጣው ለእግዚአብሔር ዘምሩ ይላል። አቅጣጫ መንገዱ ነው። ምስራቅ ፀሐይ መውጫ ናት። የፀሐይ መገኛ፣ የብርሃን መፈንጠቂያ ናት። ልክ ይህንን ዓለም ተመልከቱት። የጨለማው ዓለም በእግዚአብሔር ቃል ፍንትው በሚል ብርሃን ብልጭታ ሲያገኝ በዚያ ጸዳል ውስጥ እንመላለሳለን ነው። ምስራቅ ማለት እሱ ነው። እንደውም እመቤታችንን ቅድስት ድንግል ማርያምን አንቲ ምስራቅ ወወልድኪ ፀሐየ ጽድቅ እንላታለን። ስለ አቅጣጫ መናገራችን አይደለም። በምስራቅ በኩል ፀሐይ ይወጣል። ፀሐይ የተባለው ጌታችን ኢየሱስ ክርስቶስ ነው። የፀሐይ መውጫ ያልናት ወይም ደግሞ የወለደችው ያንን ፀሐይ ያስገኘችው የወለደችው ድንግል ማርያም መሆኗን በግልጽ ያስረዳል። ስለዚህ ወደ ምስራቅ ተመልከቱ ሲል አቅጣጫን አይደለም። በየትኛውም ስፍራ እግዚአብሔር አለ። ታምናለህ? አዎ። ስለዚህ እኔ ዛሬ እዚህ ብንበረከከው እናንተ ስቱዲዮ አይደለም የተንበረከኩት፣ በእግዚአብሔር ፊት ነው የምንበረከከው። ምክንያቱም ከእግዚአብሔር ጋር የምገናኘው በመንፈስና በልቤ ስለሆነ እግዚአብሔርማ በዓለም ዙሪያ እንደሆነ እናምናለን። የእግዚአብሔር ፊቱ በምስራቅ ነው፣ በምዕራብ ነው፣ በሰሜን ነው፣ በደቡብ ነው ተብሎ ሊባል አይቻልም። ቤተክርስቲያንም ይህንን አባባል አትቀበልም። የሚወክለኝ ስለሌለ ሌላ ነገር ማለት ነው። አሁን እናንተ ስዕል በተሳለበት ነው የምትሰሩት። አየህ፣ የሚወክል አስቀምጠ እግዚአብሔር በሆነ ስፍራ ነው። ስዕላቱን ማድረጋችን ደግሞ በልባችን ውስጥ እንዲሳል በሱ ዙሪያ ያሉትን ቅዱሳን ለማስታወስ፣ ዋናው ግን ሰማይና ምድር የፈጠረው እግዚአብሔርን ልባችን ሙሉ በሙሉ ወደሱ እንዲሆን እንጂ ስዕልን ለይተን በሰማይ ያለውን አምላክ ረስተን ለስዕል ብቻ መስገድ ፈልገን ሽተን አይደለም። ይሄ መጠንቀቅ ይገባል። ቤተ ክርስቲያኑ ያላስተማረችውን እንዲህ አለች፣ እንዲህ ነው የምታዩት። ለምሳሌ በመግቢያው ላይ እንደሰማነው በፊቱ ተንበርክከው አይተህ ታውቃለህ? የት ነው ታዲያ የምንመረከከው? የቱ ጋር ነው የምንመረከከው? ወዴትስ ምናየው? አይኖቻችን ዳዊት እንዳለው አይኖቼን አነሳሁ ወደ ተራሮቹ ወደ መቅደሱ ነው የሚለው። እንደውም ፕሮቴስታንቶች የሚታወቁት እንደመጡ የምናያቸው ተንበርክከው ተደፍተው ሲጸልዩ ነው የምናያቸው። ሰገደና ተንበረከከ። ስግደት ሙሉ በሙሉ ግንባር መደፋት ነው። መንበርከክ ሁሉ ይሰግድ በበረኪው ዞሮ የምንሰግደው ሰማይና ምድር ለፈጠረ ለእግዚአብሔር። ስለዚህ እግዚአብሔር ፊት ነው አይደለም የምትሰግዱት የሚለው ከምን መጣ? ትንሽ ዕውቀት ከባድ ነው። ቤተ መቅደስ የምንሄደው ስግዱ ለእግዚአብሔር በአጸደ መቅደሱ ነው ያለን። በመቅደሱ ዙሪያ ሆናችሁ ለእግዚአብሔር ስገዱ ነው። ምስራቃችን ማየታችን ልቡናችን ወደ መቅደሱ ታቦቱ ወዳለበት ስፍራ፣ እሱን ስፍራ ነው ስፍራ የሚለው። በእግዚአብሔርም ስፍራ ለእግዚአብሔር ሰገዱ ነው የሚለው ቅዱሳንን። እግዚአብሔር የተመሰገነ ይሁን።